ሲኒማ ከስዕል ከፎቶግራፍ ወይም ከስነ ጽሑፍ የሚለየው በምንድን ነው? እንደ ባዚን ገለጻ መልሱ ቀላል ነው። ሪያሊቲ ወይም እውነታው ነው። ባዚን ሲኒማ ከእውነተኛው ዓለም ጋር ልዩ ግንኙነት አለው ብሎ ያምን ነበር። ካሜራ የሆነ ነገር ሲቀርጽ በጊዜ ውስጥ እውነተኛ ጊዜን ይይዛል፣ እውነተኛ ሰው፣ ቦታ እና ክስተት። ሌላ የኪነ ጥበብ አይነት ግን ይህንን ማድረግ አይችልም። ለዚህም ነው ባዚን ፊልም ሰሪዎች እውነታን ማኒፕሌት ከማድረግ ማክበር እንዳለባቸው የተከራከሩ። አርትዖትንና ስፔሻል ኢፌክትን አልተቃወም፣ ግን ካሜራ የቀረጸውን ኦቨር ማኒፕሌት መደረግ እንደሌለባቸው ያምን ነበር። እስቲ ሁለቱም ቪዲዮዎች እንመልከት። You people seem to forget that I'm the boy's father. It's going to be done exactly the way I've told Mr. Thatcher. There ain't nothing wrong with Colorado. I don't see why we can't raise our own son just because we come into some money. የቱ ተመቻችሁ? ኮመንት ላይ አሳውቁኝ። ባዚን ሁለተኛው አካሄድ ከእውነተኛው ህይወት ጋር የቀረበ እንደሆነ ያምን ነበር። ይህ የእውነታውን አሻሚነት ብሎ ጠርቶታል። ምክንያቱም ህይወት የት መፈለግ እንዳለብን አይነግረንም። እውነት ባክግራውንድ ሙዚቃ የለውም። ለባዚን ትልቁ የሲኒማ ጥንካሬ ቅዠት መፍጠር አልነበረ፣ እውነታን መጠበቅ ነበር። ለዚህም ነው ከሪያሊዝም ጀርባ ያለው የፍልስፍና ድምፅና በታሪክ ውስጥ ከፍተኛ ተደማጭነት ካላቸው የፊልም ሀሳቢዎች አንዱ የሆነው።